እስራኤል እንዴት ተመሰረተች? ጦርነት የማያጣት የመካከለኛ ምስራቋ ሀያል ሀገርን እስራኤልን ምስረታን አስቃኛችኋለሁ። ይህ ሰላም ዴይሊ ነው። አብራችሁን ቆዩ። ወደ ዝርዝሩ በመካከለኛው ምስራቅ በእስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከ75 ዓመታት በፊት የተመሰረተችው እስራኤል የአካባቢው ሀያል በመሆን የበላይነት ስትይዝ፣ ፍልስጤማውያን ደግሞ በስደትና በጦርነት ውስጥ ሆነው የራሳቸውን አገር ለመመስረት ሳይችሉ እስካሁን ደርሰዋል። ሐማስ በእስራኤል ላይ የፈጸመው ጥቃት ተከትሎ እስራኤል እያካሄደችው ያለው ወታደራዊ ዘመቻ የፍልስጤማውያንን ስቃይና መከራ ከማባባሱ በላይ ሕልውናቸውም አደጋ ላይ ጥሎታል። የእስራኤል ባለስልጣናት ጋዛን ሙሉ በሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የአይሁዳውያን ሰፈራዎች ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደትን በፍልስጤማውያን ላይ ያስከትላል ተብሎ ተሰክቷል። ግንቦት 14 1984 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴልአቪቭ በሚገኘው የሥነ ጥበብ ሙዚየም ደጃፍ ተሰብስበዋል። ዴቪድ ቤንጎሪዮን ደግሞ ሙዚየም ውስጥ ሆነው የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነው። ይህ በፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪዮን የእስራኤል በነጻነት አገርነት መመስረትን ያወጁበት ንግግር እያሰሙ ነው። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው ወጥተዋል። ቀኑ አይሁዶች ሁሉም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ወይም ናቅባ በማለት የሚጠሩት የሚብሰለሰሉበት ዕለት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ሀያላን ከሚባሉ አገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሰረተችው። በ1880ዎቹ ፍልስጤም የኦቶማን ኢምፓየርና ታላቋ ሶሪያ ተብሎ የሚጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩ። አይሁዶች ከጠቅላላው ሕዝብ 5% አካባቢ የሚሆነውን እንደሚሸፍኑ ይገመታል። በዓለም ዙሪያ የተበተኑት አይሁዳውያን የራሳቸውን አገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛው ትኩረታቸው መካከለኛው ምስራቅ ነበር። ከዛም አሊያ የተባለ በሚጠራው የአይሁዶች ፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍሰስ የጀመሩት አካባቢው በኦቶማን ቁጥጥር ስር ሳለ ነው። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የአገሪቱን ንጉሥ ዛር አሌክሳንደር ሁለተኛ ለመግደል ተሳትፏቸዋል በሚል ተከሰው በርካቶች ተፈርዶባቸዋል። በዚህም የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ወይም ፓግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችለዋል። እነዚህ ኪፑዝ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረጋላቸው ነበር። ጽዮናዊነትን አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት መላይ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቃ። የዚህ እንቅስቃሴ ዋነኛው መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዝ ነበር። የታሪክ ምሁሩ ዮርጌ ራሞስ እንደሚሉት ሄርዝ የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናዊ እንቅስቃሴ ያደረገው ነገር ቢኖር አይሁድነት ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ አገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩ ታላላቅ አገራትም አዲሷን አይሁዳዊት ሀገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ ድረስ ያሉ ቦታዎችን ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝነት ነበረው። በዚህ ምክንያት ፍልሰቱ ወይም አሊያ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበር ቴልአቪቭ የተቆረቆረችው። የፍልስጤም የወደፊት እጣ ፋንታ የወሰነው ክስተት ግን የመጀመሪያው የዓለም ጦርነት ነበር። ከአውሮፓውያኑ 1914 እስከ 1918 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎች ለሞት በዳረገው በዚህ ደም አፋሳሹ የመጀመሪያው የዓለም ጦርነት መካከለኛው ምስራቅ ልዩ ትኩረትን አግኝቷል። ከኦቶማን ኢምፓየር በተቃራኒ የቆመችው ብሪታንያ
በኦቶማኖች እጅ የነበረው አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስቡበትን የስዊዝ ካናል ትቆጣጠር ነበር። ዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋነኛው በኦቶማን ባለስልጣናት ላይ ውስጣዊ አመጽን በማስነሳት የኦቶማን ግዛትና የኦቶማን ጥንካሬ ለማዳከም ሞክራለች ሲል የታሪክ ተመራማሪው ዮርጌ ራሞስ ይናገራሉ። ለዚህም ሲባል ብሪታንያ በአካባቢው ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን ወደ አረቦች አዞረች። ይህ ሐሳብ የቀረበው በ1918 በ1915 እና በ1916 የመካው ገዢ ሁሴን ቢን አሊና በካይሮ የብሪታንያ አምባሳደር በነበሩት ሄነሪ ማክማሆን መካከል በተደረገው የደብዳቤ ልውውጦች ላይ ነው። በወቅቱ የፍልስጤም አረቦችና ሌሎችም ለዘመናት አካባቢው በተቆጣጠረው በኦቶማን ጦር ላይ አመጽ ጀመሩ። ብሪታንያም ደብዳቤ በመጻፍ ለአይሁዶች አንድ ሐሳብ አቀረበች። በ1917 የባልፎር ስምምነት ተብሎ የሚጠራው ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አልተር ጀምስ ባልፎር በኩል በዩናይትድ ኪንግደም መቀመጫውን ላደረጉት የአይሁድ ማህበረሰብ መሪ ባሮን ሊዮኔል ዋልተር ሮሺድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ አይሁዶች አገር እንዲመሰርቱ ድጋፍ እንደሚያደርግ ገልጿል። ነገር ግን በአካባቢ ያሉት አይሁድ ያልሆኑ ማህበረሰቦች መብት እንደሚከበርም በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚደረጉት ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይከስ ፒኮት ስምምነት በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ሀያላት ጦርነቱ ካሸነፉ በኦቶማን ግዛቶች ላይ ያላቸውን ተጽዕኖና ቁጥጥር የሚመለከት ነው። አራቱ በ1918 ድል ቀናቸው። የኦቶማን ግዛት የነበረው መካከለኛው ምስራቅን የተከፋፈሉትም በዚህ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስር ሆና ቆየች። በኋላ ላይ ግን ብሪታንያ ፍልስጤም ለማስተዳደር ዝግጁ ነኝ ስትል ሐሳብ አቀረበች። እናም ገና መቋቋሙ የነበረው የዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሐሳብ ተቀበለ። የአስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌላውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸው ማስተዳደር አይችሉም የሚል መልእክትን ያስተላልፋል። በዚያን ወቅት ከፍልስጤም ነዋሪዎች አብዛኞቹ ሙስሊሞች ነበሩ። የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢ ደርሶ ነበር። በአውሮፓውያኑ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሚ አሳየ። ለዚህ ደግሞ ዋነኛው ምክንያት በአውሮፓ እየጨመረ የነበረው በአይሁዳውያን ላይ የሚነጣጠረው የጸረ ሴማዊነት እንቅስቃሴ ሲሆን ቁጥራቸው 16 በመቶ አደረሰው። የቁጥራቸው መጨመር ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለውን ውጥረት ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያን የሚቃወም የአረብ አመጽ ተቀሰቀሰ። ይህ ለ6 ወራት የሚቆይ አጠቃላይ የሥራ ማቆም አድማ ነበር። የአረቦች ነጻነትና አይሁዶች በአካባቢው የሚያደርጉት ሰፈራ እንዲያበቃም ጠይቀዋል። ይሁን እንጂ አመጹ ከሸፈ። በሺዎች የሚቆጠሩ ሰዎች ከመሞታቸው በተጨማሪ የፍልስጤም ብሔራዊ ንቅናቄ በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለቱ የዓለም ጦርነቶች ወቅት አይሁዶች ወደ ፍልስጤም የሚያደርጉት ፍሰት ከጊዜ ወደ ጊዜ እየጨመረ ሄደ። በተለይም የናዚ ማጎሪያ ካምፖች ነፃ መውጣታቸውን ተከትሎ የጅምላ ጭፍጨፋ መፈጸሙ ሲታወቅ የሚፈልሱት አይሁዶች ቁጥር ከፍ አለ። የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደረገው ዓለም አቀፍ ጫና ከጊዜ ወደ ጊዜ እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶች ሆነ በአረቦች ዘንድ ያለውን ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆነው ደግሞ በፍልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 1946 የተፈጸመው ጥቃት ነው። ጥቃቱ ኢርጉን በተባለ የጽዮናውያን ታጣቂ ድርጅት የተፈጸመ ሲሆን የ92 ሰዎች ሕይወት የጠፋበት ጥቃት ሆኖ በብሪታንያ ዘንድ ድንጋጤን ፈጥሯል። በአካባቢው እየተነጣጠረ የመጣው ውጥረት ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት እንድትወስደውም ምክንያት ሆኗል። ይህም ተከትሎ 11 ገለልተኛ ሀገራትን ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ ተቋቋመ። ኮሚሽኑ ግዛቱን ለሁለት በመክፈል አንዱ ለአረቦች ሌላኛውን ደግሞ ለአይሁዶች ሰጠ። እያንዳንዳቸው 3 ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ
ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሀሳብ አቅርበዋል። ፕሮፖዛል 181 የተሰኘው ይህ ሀሳብ የግዛቱን 55 በመቶ ለአይሁዶች፣ ቀሪውን 45 በመቶ ለአረቦች ሰጠ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ህዝብ 1/3 ገደማ ብቻ ነበር። ሀሳቡ ህዳር 29 1947 ዓ.ም በተካሄደው በተባበሩ መንግስታት ጠቅላላ ጉባኤ ቀርቦ ድምጽ እንዲሰጥበት ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦዝቫልዶ አራንሃ የፍልስጤም ልዩ ኮሚቴ ያቀረበው የውሳኔ ሀሳብ በ33 ድጋፍ፣ በ13 ተቃውሞና በ10 ድምጽ ተአቅቦ ተቀባይነት ማግኘቱን በማሳወቅ ነበር ውጤቱ ይፋ ያደረጉት። አሜሪካና ሶቪየት ህብረት ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረቦች አገራት እንዲመሰርቱ ድጋፋቸውን ሰጥተዋል። ግብጽን ጨምሮ የአረብ አገራት ሀሳቡን ውድቅ አደረጉ። ኢትዮጵያ፣ ብሪታንያ፣ ቻይናን ጨምሮ 10 ሀገራት ድምጽ ተአቅቦን ማድረግን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ክፉኛ በተበሳጩት በአረቦች ዘንድ ግን ውሳኔው የሚዋጥላቸው አልነበረም። ይህ ውሳኔም ቴል አቪቭ በሚገኘው የስነ ጥበብ ሙዚየም ውስጥ ግንቦት 14 1948 ለተካሄደው የእስራኤል ምስረታ ምክንያት ሆነ። በዕለቱ ጠዋት 5 ሰዓት ላይ የብሪታንያ የሩብ ክፍለ ዘመን አገዛዝ ተጠናቆ የሀገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከ5 ዓመታት በኋላ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን አገር ሆኖ መመስረቷን በይፋ አወጁ። ይህ ዕለት ለፍልስጤማውያን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። ተከትሎም አብዛኞቹ ፍልስጤማውያን ከመኖሪያቸው ቤታቸው ለመባረር ወይም ለመሸሻቸው የመጀመሪያው ምክንያት እንደሆነ ይታሰባል። እነሆ ከ78 ዓመት በኋላ እስራኤል በወታደራዊና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን አገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ እውቅና ለማግኘት በመታገል ላይ ናቸው። በዚህ ሂደት ውስጥ አካባቢው በጎረቤት አገራት መካከል የሚደረግ ተደጋጋሚ ጦርነት የማያጣው በ10 ሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮኖች የሚቆጠሩ ስደተኞች ያሉበት ሆኗል። ይህ ሰላም ዴይሊ ነው።